አሰላሙአለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውዶቼ ዛሬ አሰላሙአለይኩም ወራህመቱላሂ ወበረካቱሁ። ውዶቼ እንዴት ናቸው? ሰላም ናቸው? እኔ ጋር አልሐምዱሊላህ ሰላም ነኝ። ሌላ ቤተሰቦቼ ሰላም ጤና ይስጥልኝ። እንዴት ናቸው? ደህና ናቸው? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ዛሬ ለየት ባለ ቪዲዮ ነው የመጣሁትና ሁላችሁም ዲዩት ሼር ውስጥ እንድታደርጉት በአላህና በፈጣሪ ስም ጠይቃችኋለሁ። እኔ ያው አብዛኞቻችሁ ታውቃላችሁ የት እንደምኖር የመን ሰንዓ ነው የምኖረው። አንድ በአሁኑ ሰዓት የወጣ የኢትዮጵያ ኢሚግሬሽን ያወጣው ማስታወቂያ አለ። ያ ሰንጠረዥ ላይ የመን ያሉ ኢትዮጵያኖች እዛ ሰንጠረዥ ውስጥ አልገባንም። ምክንያቱም የመን ይታወቃል ጦርነት ሀገር ነው ያለነው። ኤምባሲዎች የሉም፣ ፍላይት የለም፣ ብዙ ነገሮች እና በጣም ብዙ ኢትዮጵያዊ ነው ያለው ከሚገባ በላይ። አቅመ ደካማ የሆኑ ሰዎች አሉ፣ ህጻናቶች አሉ፣ አቅማቸው ፈቅዶላቸው አገር መጥተው ፓስፖርት ማሳደስ ያልቻሉ በጣም ብዙ 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 ኢትዮጵያኖች ናቸው ያለነውና እዚህ የመን የኢትዮጵያ መንግስት፣ የውጭ ጉዳይ ሚኒስቴር፣ ኢሚግሬሽን፣ ሌላም የሚመለከቱ አካል በጠቅላላ ለየመን ላለነው ኢትዮጵያኖች ኦፊስ ቢኖረን፣ ምክንያቱም በእንደዚህ አይነት ቦታ ላይ ወስዶ የሚያሳድስላቸው አካል ለሳዑዲ ሊሆን ይችላል፣ ለኢማራት ሊሆን ይችላል፣ ተወካይ ኦፊስ ኑሮን። ምክንያቱም ኤደን ላይ ብዙ ነገሮችን ህጋዊ ስለሆኑ የኢትዮጵያ መንግስት ያንን ቢያደርግልን። ሲቀጥል ሁለተኛው መልእክቴ አገሪቷ ሁለት የገንዘብ እንትንና ሁለት እንትን አስተዳደር አይነት ነገር ነው ያለውና እኛውን ሰንዓ የምንኖር ሰዎች ይቃማ እናሰራለን። የአመት መውጫ ቪዛ ሁሩጭ አውዳ እናስመታለን። ኤደንም ስንሄድ ተመሳሳይ ይቃማ እናሰራለን፣ ሁሩጭ አውዳ እናስመታለን። ከአቅማችን በላይ ነው የሆነው። ፍላይት በጣም ውድ ነው። ከዛ አማካኝነት መጥተን ኢትዮጵያ ማሳደስ ብዙ የማይችሉ ሰዎች አሉ። በዛው ልክ ደግሞ አንዳንድ ደግሞ እድል ገጥሟቸው ደግሞ እድል ሰጥቶን ደግሞ መተን አሳድሰን ብለን የምንመለስ ሰዎችም አለን። ግን አብዛኛው ሰው ግን መጥቶ አሳድሶ ምን ብሎ ቤተሰቡን ጠይቆ ለመመለስ ያቅም ጉዳይ አለ። ስራ የለም፣ ምን የለም እና ሁለት ቦታ ላይ የምናሰራው ይቃማ ሁሩጅ አውዳ ደግሞ ወላሂ የጀርባ ስብራት ነው። በጣም ከባድ ነው እና ይሄንን የሚመለከተው አካል ቢያስተካክልልን፣ ኦፊስ ቢኖረን፣ ቢሮ ቢኖረን። በቃ በእንደዚህ አይነት ቦታ ላይ ቢሮ አላችሁ፣ ፓስፖርታችሁን ወስዳችሁ ሰጥታችሁ የአካል ተወካያችሁ ነው። ለሳውዲ ሊሆን ይችላል፣ ለኢማራት ሊሆን ይችላል። አሳድሶ በዲቼልም ይሁን በምንም ሊላክላችሁ ይችላል የሚል የመን ላይ ያለ ነው። በጣም ብዙ ኢትዮጵያኖች ሰንጠረዥ ላይ ቢገባ። በዚህ አጋጣሚ ተስፍሽ ወንድሜ ተስፍሽ ሐረርጌው በጣም ታግዘናለህ ብዬ ተስፋ አደርጋለሁ። ምክንያቱም በጣም ብዙ ኢትዮጵያኖች ናቸው እዚህ ሀገር ላይ ያሉት፣ በጣም ብዙ ኢትዮጵያኖች እና ሁላችሁንም ለዚህ ለየመን ሰንዓ ላይ ወይም ለየመን በጠቅላላ ላለነው ኢትዮጵያኖች የፓስፖርት እድሳት እንዲያገኝ ድምፅ እንድትሆኑ በአላህም በፈጣሪም ስም እመጸናችኋለሁ። ቻው፣ ባይ ባይ።